ተሰተው የእንቅስቃሴ ሰላም አለመሆን ኢኮኖሚውን አመንጭ የሆኑ በርካታ ተቋማት ወድሞ ነበር። በዚህ ምክንያት ደግሞ ኢኮኖሚ መነቃቃት ወርዶ ነበርና አሁን ይሄ ኢኮኖሚ እንዲያንሰራራ እንዲነቃቃ ምንድነው መደረግ ያለበት የሚለውን እስቲ ወደዛ እንመለስ። በነገራችን ላይ አንዳንድ የዚህ ሶሻል ሚዲያ ላይ የሚጻፉ ነገሮች ሁሉ አጠቃቀማችን አሁን የሱ ሶሻል ሚዲያ እኮ ሁለት ነው መንገዱ፣ ጥቅም ይሰጣል ይላል። ሁለተኛው ነገር ደግሞ አጥፊ ነው። ያው አሁን ሰሞኑን እየሰማችሁ ነው፣ ፌስቡክ እኮ አጣብቂኝ ውስጥ ገብቷል። የኛም የሶሻል ሚዲያ አጠቃቀማችን ለጥሩ ነገር ብንጠቀምበት። እንደዚህ አይነት ጽሁፍ ሲጻፍ አሁን እኔ ኮሜንት እሰጣለሁ፣ ያነበኝ ብዙ ሰው ያነበኛል፣ በሺዎች የሚቆጠሩ እና ኮሜንት የሚሰጡ አሁን ልክ ስትገባ ኮሜንቱን ትገባለህ። ኮሜንቱን ስትገባ ኮሜንቱ ላይ የምታየው አንዳንዱ ጊዜም ስለሌለው እኔ የተናገርኩትን አይ እዛ እንትኑ ላይ ዩቲዩብ ላይ ምናምን ለሚጻፈው ሀይል እንዲህ አለ ብሎ ብቻ ባቱራ ሳስ ማለት እንዲህ ብሏል። ውስጥ እኮ የለም ምንም ነገር ውስጥ እኮ ውስጥ ያዩት ሰዎች በሙሉ ዋው ሰው ወንደርፉል ኢንተርቪው ነው ይላል። እነዛ ያቺ የምትለጠፈው ነገር አሁን እንደውም ገድመክ አሁን የዶክተር አብይ የመጀመሪያ ስራ መሆን ያለበት ነገርና የዚህ የሶሻል ሚዲያ አጠቃቀማችንን በቃ የሆነ ህግ እንዲወጣለት መደረግ አለበት። አልያዝ ግን አትለኝም። ነገ እንደውም ለስራቸው የመጀመሪያ እንቅፋት የሚሆናቸው ይሄ ነው። እንዴት በል ሰው እንደፈለገው ይለጥፋል። ነገ አታውቀውም። ዛሬ እኔ ምናልባት በአንዱን በዚህ አጋጣሚ ዲክተሞኝ ሊሆን ይችላል። ነገ እሳቸው ማይሆኑበት ወይ ደግሞ ሌላው ተከታው ማን እንደሆነ አናውቅም። ስለዚህ የሶሻል ሚዲያ አጠቃቀማችን ላይ ትንኪያ ምንም እኔ ደግሞ ከዛ ከተባለው ከተሰጠኝ ኮሜንት ውስጥ ጥቂቶች በስተቀር በአብዛኛው በብዙዎች በግንባር የሚያገኙ አንዳንድ ጊዜ አንዳንድ ጽሁፍ ላይ እስከ 30-40 ሺህ ተመልካቾች አይተውት 70 እና 80 ሰዎች ኮሜንት ሰጥተዋል። ያው ስድብ አለው ወረበሉ ስድብ በጣም በሽ እኔ ግን አንዳንድ ጊዜ አውቁ እኔ አሁን በቃል የሚሰድብ ችግር የለውም ኢሚዲየትሊ ነው። ግን የሚጽፍ ሰው ብዙ መሳዘን አለበት። ተሳዳቢ ሰው በፈጣሪም ዘንዳ ቦታ የለውም እንኳን በእንትኖች ዘንዳ። እኔ ቢነግሩኝ ደግሞ የሚነግሩኝ እኮ በጣም ብዙ ሰዎች እንዲህ ብትል በአብዛኛው የሚነግረው እንደሆነ ታውቃለህ አንተ በዚህ ሰዓት በዚህ ጊዜ ነው በዚህ ሰዓት በዚህ ጊዜ አልሰጠው መቼ ልስጥ ታዲያ በደናው ጊዜ ማለት ነው። አሁን እንደውም በቅርብ ጊዜ እንዴት ነው የዚህ ፖለቲካ እንትን አይ በዚህ ከሄደኝ የፖለቲካ ውስጥ መግባት አያስፈልገኝም ማለት ግን ከዚህ በፊት ዛሬ ሀቀንና ምናምን በፊት ጠይቀኝ አይ ፖለቲካ ውስጥ ገባታለሁ ብያለሁ። አሁን ግን የሆነ ጥሩ ነገር የማያው ጥሩ መንገድ እያየሁ ስለሆነ ለምን ያስፈልገኛል? በሌላ በኩል እኔ ደግሞ ብረዳ ሀገር አይደለም አትጠይቅ በሌላ በኩል ሀገር መርዳት ይችላል። እዚህ ላይ ኢኮኖሚ መተልኛል። ኢኮኖሚማ ላለፉት 2 ዓመታት ብዙ ተሽመድመናል። ብዙ አገሪቷ አሁን ከዚህ በኋላ አሁን የፖለቲካ ጥያቄ በአብዛኛው መልስ አግኝቷል። አሁን ኔክስት ጥያቄው የኢኮኖሚካል ጥያቄ ነው። ወደ ኋላ ብትመለስም የፖለቲካል ጥያቄ ኢኮኖሚካል ጥያቄ ነበር በውስጡ። አሁን ሰዎች በጣም እንትን ታውቃለህ ትዕግስተኞች አይደለም። ሁሉ ነገር ሁሉ ነገር ኢሚዲየትሊ መሆን አለበት ብለን ነው። አሁን ዶክተር አብይ ኦቨርናይት ኦቨርናይት አይደለም ግን ይር ሁሉ ነገር ለመቀየር ነው ይከብደኛል። ለምን ያልከኝ እንደሆነ ሚሊየንስ ኦፍ ወጣት ስራ አጥ ነው የሆነው። በየአመቱ ከትምህርት ለማንስ ዩኒቨርሲቲ ተቋማትና ከኮሌጅ የሚወጡ ተማሪዎች ከ500,000 አንሱም። በጣም በርካታ ህዝብ ደግሞ እዚህ ስራ ላይ ያሰማሩ አሉ። አሁን እነዚህ ሁሉ ሰዎች ስራ የሚጠብቁት ምንድነው የሚጠብቁት? ስራ ከሌለ ኦፍ ኮርስ ነገ ድንጋይ አይደለም ለምን ይወራል? ለምን በል አንዳንዴ እኮ ጊዜ ስትሆን እኮ ጊዜም የለህ ወደ ስራ ላይ ነው የምታረገው። ኢትዮጵያ እኮ እኔ ውስጥ ጎበዝ እንነጋገር ከተባለ አሁን እኛ ስንዴ ጨረታ ማውጣት አለብን ለመግዛት ከውጭ ይሄ ሁሉ ፖሊሲ ችግር አለ። እንግዲህ ፖሊሱ ይቀርጻል። ከዚህ በኋላ ሌሎች ሀገሮች ከኛ ስንዴ ይገዙ። ኢትዮጵያ እኮ ከዱባይ ዘይትና ስንዴ ዱቄት ታመጣ ይላል። ከዱባይ እህል ይበቅላል እንዴ? ዘይት ዱባይ ይበቅላል እንዴ? ይሄ ነው አሁን ለኛ ወደፊት ትልቁ ስንዴ ይሆንብኛል ብዬ የምለው። እኔ ሁሌ ያሸማቀቀኛል እንገርህና የዛሬ ስንት ዓመት ፈረንጆች እኔ ጋር ፊልም ሊቀርጹ መጥተው ውሃ ተሸክመው መጡ። ነው በዛ በነገራችን ላይ በዛ ጊዜ ውሃ የለም ነበር ኢትዮጵያ ውስጥ ምናምን በፊት የለም ነበር። ይሄ ታሸገዋል። ተነቀጥኩ። ምግብ ኢትዮጵያ ውስጥ ምግብ የለም ውሃ የለም ነው። አሁን ኢትዮጵያ ጨረታ አወጣች እንዴ ለመግዛት ጨረታ አወጣች ስኳር ለማውጣት እሱ ላይ መታበል ነበር። ኢኮኖሚ የኔ ኢኮኖሚ አይደለም። የኔ ድርጅት እንደ ግለሰብ ብዙ ነገር ተቀጣጥቆብኛል። ይሄ ደግሞ ሀገር ይመጣል ማውደም እሱ ምን ድርድር የሚገባ አይደለም። የማን ንብረት እኔ እዚህ ተቀምጬ ኦሮሚያ ላይ ትግራይ ላይ ማን ትግራይ እንኳን አልገባም አማራ ላይ ደቡብ ላይ ብዙ ነገሮች አሉ። እኔ እኮ እዚህ ነኝ ያለሁት። በሺዎች የሚቆጠሩ የዛ አካባቢ ህዝቦች እዛ ሰዎች ናቸው። ከዛ ደግሞ ያ የተተከለ ነገር የትም አይደል። እነሱ ነገሮች እንኳን ቢመጡ ኃይል ያስፈልግም ካሉ ንብረቱ እነሱ ይዘው መቀጠል አለባቸው። በደርግ ጊዜ እኮ ያ ሁሉ ባለሀብት እኮ ባዶ እጁን በአንድ አዋጅ ባዶ እጁን ቀርቷል አይደል? ከሆነም እኛ ይሄንን ነገር ነው ማስፋፋት አገር የምንወድ ከሆነ የንጉሥ ሰለሞን ተጠቀመበት የተባለው የፍትህ አሰጣጥ እና 2 ሴቶች አንዷ ልጅ ወልዳለች፣ አንዷ ደግሞ አልወለደችም። እሷን ሰርቃ ሄዳ እሱ ጥሩ ተምሳሌት ይሆነናል። ልጅ የወለድነው የምንወዳት ሀገር ከሆነች ማንኛውንም መስዋዕት እናደርጋለን። ኢትዮጵያን እንወዳለን ብለን የምንል ከሆነ ውጪ ብዙ ኢትዮጵያኖች ብዙ ልምድ ያላቸው አሉ። ኢትዮጵያን የምንወዱ ከሆነ በቃ አንዳንዴ እስቲ ግዴለም እኔ ሄጄ አስተዋጽኦ ካላደረኩ ለዚህ አካል ተውለት። አሁን ጠቅላይ ሚኒስትራችን መጣናል። አሁን ኢህአዴግ እንደዚህ በቃ አሁን እንተውስቲ ተውና በቃ እንወዳታለን ሀገር ጥሩ ትውልድ ሂድ። ስለዚህ ከማን አሁን ኢኮኖሚው አሁን ተቀዛቅዟል ብለኛል። ያው ያንተንም ቢዝነስ ማየት ትችላለህ። በበርካታ ቦታዎች ላይ በርካታ የቢዝነስ ተቋማት እንዳሉ ይታወቃልና ከዚህ አንፃር ሀገር ሲጎዳ አንተ መጎዳት አይቀርም። ስለዚህ ይሄ የተቀዛቀዘው ኢኮኖሚ እንዲነቃቃ እንዳንተ አይነት ያሉ ባለሀብቶች አሉ፣ ታዋቂ ግለሰቦች አሉ። ይህንን ደግሞ ከዚህ በፊት እነዚህ ኢኮኖሚዎች እንዲሰበሩ እንዲወድሙ ሲያስተናብሩ የነበሩ ሰዎችም አሉ። ከዚህ አንፃር ኢኮኖሚ እንዲነቃቃ ከነዚህ ምን ይጠበቃል የሚለውን እስቲ አሁን ምንድን ነው መሰላችሁ እዚህ ጋር አሁን ጀግና በኢትዮጵያ ውስጥ ጀግና ባለሀብትና ጀግና እንትና ወይንም ገበያ ነው አተፈጠረ። በኢትዮጵያ ውስጥ ሀብታም መሆን የኃጢአት ምልክት እየሆነ መጥቶ ለዘመናት ቆየ። እኔ አንድ ነገር የምነግርህ ራሴንስ እኔ ላስት ስንት ዓመት ሩጫ አለፈ ነው ጠዋት ማታ በቴሌቪዥን የሚነገርልኝ። አሁን ግን ልንገርህ አይደለም በጣም በርካታ ስራዎች በሺዎች የሚቆጠሩ ህዝቦችን የሚያስተዳድር እንትን ተከፍቷል፣ ተቋማት ተከፍቷል። ግን ኖቤል ተቋማት ሩጫ ላይ በጣም ሂሮ ነበር። ሩጫ ላይ በጣም ሂሮ ነበር። ለምን እንደሆነ ታውቃለህ? ይሄ ባህላችን ቅድም ልደት ምን ብሏል መሰለህ? የፖለቲካ ባህላችን በመጠላላት ላይ እና በእንትን ላይ ፖለቲካና ኮሮንቲ ምናምን ተብሎ ነው ያደግነው። እንትንን እንትን ምንድን ነው የሚባለው? ሀብታም አይጸድቅም ብለው እኮ ነው ያደግነው። ሀብት እኮ የኃጢአት እንትን እኮ ነው ተብለን ያደግነው። እንዴት በዚህ እንትን ኮሚኒቲ ሶሳይቲ ውስጥ ያደግንበት ሰዎች እንዴት ሀብታም ነው? እንዴት ሀብታም ማለት ምን ማለት እንደሆነ ትርጉሙ ልንገርህ። ሀብታም ማለት የተረፈረፈው ብሬት የተረፈረፈው አይደለም። ሀብታም ማለት ለሌላው የሚተርፍ ሰው፣ ለሌላው መትረፍ አለበት። በስር ስንት ሰው አለን? ይሄንን አሁን በዛ በእኔ ስር ያሉ ሰዎች አሉ። ከማን ምን ይጠበቃል አልከው ማለት በእኔ ስር በለው ፖሊሲ አውጪዎች በለው በየወረዳው በየቀበሌው የተቀመጡ ሰዎች በለው ድርሻቸው መውጣት አለባቸው። ለአንድ ወረቀት እኮ አንድ ወር ፈይቶብናል። እቃችን ጅቡቲ ላይ ደመሬጅ እየተበላን አንድ ወረቀት መፈጸም አቅቶት አንዴ ስብሰባ ላይ ይላል፣ አንዴ ምን ይላል? የሱ ስብሰባ ነበር ያንን ወረቀት መፈጸም ነበር። ዲሜሬጅ ከፈለ ለጅቡቲ እቃው ዘገየ፣ ሲመጣ ዝናብ ዘነበ፣ መግባት አልቻለም። ቡና መፈልፈያው ዘንድሮ መፈልፈል ሳንችል ቀረ። ከፍተኛ ዝናብ ነበር፣ መድረቅ በሚገባው ሰዓት መድረቅ አልቻለም። ይሄንን ባደረገበት አገር ውስጥ እኔ እዛ ቦታ 4 ኪሎ ያሉ መንግስት አይደለም በወቅቱ የበደለኝ አንድ ሰው አንድ ወረቀት እኮ ነው አንድ ወር ፈጅታ
ብዙ ዳሜጅ ፈጠረች። ስለዚህ ፖሊሲ ማውጮች እባካችሁ ክሊን ይሁን ማን ክሊን ይሁን የምናወጣው ፖሊሲ ዝም ብለን ውስብስብ አናድርገው። የንግድ ፖሊሲያችንን፣ የግብርና ፖሊሲያችንን፣ የፋብሪካ ፖሊሲያችንን ሲምፕል እናድርገው። እሱ እኮ ነው ውስብስብ እናደርገውና ታች ያወሳስቡትና ባለሀብቱ ያንን ማለፍ ሲያቅተው ሳይወድ በግድ ወደ ድርድር ውስጥ እንዲገባ ያደርጉታል ሙሰኞቹ። እነሱ ደግሞ እስከ ወዲያኛው ድረስ አንዴ ካስገቡ አንገትህን ቆርጠው ነው የሚሉት። አንዴ ወደ ግንቦ ከገባ አይለቁም። ለምን እንደማይለቁ ነገር በቃ አንዴ ተተፍመበታል አትወጣበት። ስለዚህ እያንዳንዳችን በየሴክተሩ ያለን ባለሀብቶች በለው አሁን ይሄ እኔ የምልህ ቅድመ ጥሩ ጠቅሼልሃለሁ። ፋብሪካ ማቃጠል የማን ፋብሪካ? የሱ ወንድሞች የሱ ልጆች ወይም የሱ አባቶች የለፉትን የማንም አይደለም። አንድ የውጭ ሀገር ሰው ከቻይና መጣ ከህንድ የሰራው የማንም አይደለም። የኛ ኢትዮጵያ ንብረት ኢትዮጵያ የኔ እናንተ ነው። የኛ የወጣበት ከረንሲው የኛ የወጣበት እኛ መሬት ላይ ያረፈ የኛ እንጨት የኛ ምስማርና ብረት ያረፈበት ነው። እሱ ምናልባት ትርፉን ይዞ ለመሄድ ነው የሚጠራው። ከዛ በኋላ የኛ ትርፍ ምንድን ነው? ዘመኑ እኛ መስራታችን እዛ እኛ መጠቀማችን ነው ዋናው። መልካም እስቲ ምናልባት ከተነሱት ነገሮች ላይ አንዳንድ ትንሽ ነገሮችን ግን አንድ ስለሚያደርገው እሱ ሊናገርልኝ ያደርገዋል። ግን አንድ ጉዳይ ሊያነሳ ሊፈልግ የሚሻል ቃል ፖለቲካ የማን ነው ብለህ ታምናለህ? የሁሉም ነው። ምን ፖለቲካ የማይገባበት ነው? ጨው የማይገባበት ወጣ አይደል? ፖለቲካ ሁሉም ነው። ኑሯችን ሁሉ ፖለቲካ እኔ ግራ የሚገባኝ ነገር ታውቃለህ? ጋሪስቲክ ሁላችንም እኮ በየቤታችን ስለ ፖለቲካ ቡና፣ ሴቷም ወንዱ ሁሉም ያወራል። ግን እንዲህ ወጣና ወደ ፖለቲካና ኮረንቲ እንግዲህ ፖለቲካና ኮረንቲ ከሆነ በቃ ቁጭ ብለን ሌላ ወሬ እናውራ ቤታችን በየአካባቢያችን። ፖለቲካ አይደል እንዴ? ኢኮኖሚያችን እኮ ፖለቲካ ነው። ምግባችን ፖለቲካ ነው። ምንድነው አይደለም እንደዛ ማለት ፈልጎ አይመስለኝም። በርግጥ ግን ፖለቲካው አልተፈታም ገና ነው። ለዚህ በገባንበት ችግር ዋናው ችግር እርግጥ ነው ከፖለቲካ ከኢኮኖሚ ከማስተዳደር ከተለያዩ ጉዳዮች ጋር ከአመራር ብቃት የተያያዙ ችግሮች አሉብን። ግን በዋናነት መሰረታዊ ነገር ፖለቲካዊ ችግር ነው። ብዙዎቹ ችግሮች የፖለቲካ ችግሩን ተከትለው የመጡ ናቸው። በዛ ረገድ ገና አልተፈታም። አሁን ቅድም ያልኩት ነገር ሊሰመርበት የሚገባ ነው። አሁን ያገኘነው እንደውም ሰላም አይደለም ያገኘነው፣ ፋታ ነው ያገኘነው። ፋታ ነው ጊዜያዊ ፋታ ነው ያገኘነው። በስጋት አትሊስት ልንፈርስ ነው ወይስ ወዴት እንሄድ ነው ከሚለው ወደ እርስ በርስ ጦርነት እንገባ ነው እንጨራረስ ነው። ከዚህ አትሊስት ፋታ አግኝተናል። ይሄን ፋታ በአግባቡ መጠቀም አለብን። ምንጩን ወደሚያደርግ ይሄ ነገር ሁለተኛ የማይደገምበትን ሁኔታ ወደሚፈጥር ነገር መለወጥ መቻል አለብን። ስለዚህ በፖለቲካው ረገድ ጥሩ ነው። አንዳንዶቹ መሰረታዊ ችግሮች የተረዳ የሚመስል ንግግር ከአዲሱ ጠቅላይ ሚኒስትር ሰምተናል። ጥሩ አቅጣጫ ተቀምጧል። በአስቸኳይ ወደ ተግባር መግባት አለብን። በአስቸኳይ ለዚህ አደጋ ያጋለጠን ምክንያት ምንድን ነው? ሰፊ የሆነ ውይይት ተደርጎ በዚህ ጉዳይ ላይ መግባባት ተፈጥሮ ወደ ተግባራዊ እንቅስቃሴ መግባት አለብን። ካልተገባ መልሰን ትናንት የነበርንበት አደጋ ውስጥ እንገባለን። አንስታይን የሚለው ነገር አለ። አንድን ነገር ሁልጊዜ በተመሳሳይ ሁኔታ እየሰሩ የተለየ ውጤት ለማግኘት መሞከር ኢንሳኒቲ ነው ይላል። እንደዛ ነው ይሆን ያለው። ከዓመት በፊት ጥልቅ ተሃድሶ ተባለ፣ ውይይት ጀመረ። ቅድም እንዳልኩት ሜሞሪያችን በጣም ሾርት ነው። ረሳነው። በቃ ወደ ሌላው የዕለት ተዕለት ኑሯችን ገባን። የችግሩን ምንጭ በደንብ አድርገን ስላላደረግነው ተመልሰን እዛ ችግር ውስጥ ገባን። አሁንም ይሄን በደንብ ሰከን ብሎ መሰረተ ሰፊ የሆነ የውይይት መድረክ ፈጥሮ ህብረተሰቡ በዛ ሂደት ውስጥ ዋና ተሳታፊ እንዲሆን አድርጎ ምንጩን የሚያደርግ ስራ መስራት አለበት። ይሄ ዋና ፖለቲካዊ ስራ። ከዚሁ ጋር ተያይዞ የኢኮኖሚውን ጥያቄ ስታመጣ አሁን ኃይሌ የገለጸው ኢኮኖሚው ላይ የደረሰው ጉዳት ቀላል አይደለም። እንደውም አሁን እያየነው አይደለም። በሚመጡት 2-3 ዓመታት ነው ውጤቱን የጉዳቱን ውጤት የምናየው። በደንብ እናየዋለን። ትልቅ ጉዳት ነው የደረሰው። ለኢኮኖሚው ቀጣይነት አንደኛ ኢኮኖሚ ራሱ የፖለቲካ ችግር ያመጣል። ይህ ሀገር ከዚህ በኋላ ድሀ ሆኖ በህልውና መቀጠል ይችላል። ድህነት ራሱ መሰረታዊ የሀገር ህልውናችንን ከዚህ በኋላ የሚፈታት ጉዳይ። ስለዚህ ራሱ የኢኮኖሚ እድገትና ቀጣይነት የህልውና ጉዳይ ተደርጎ መታየት አለበት። ግን ኢኮኖሚው ቀጣይ እንዲሆን ደግሞ ዋናው ቅድመ ሁኔታ ሰላምና መረጋጋት። ስለዚህ አሁን ከዚህ ችግር ወጥተናል ብለን ወደ ልማት ጉዳይ ወደ እንረባ ከተባለ መሰረታዊ የሆኑት የፖለቲካ ጉዳዮች አድሬስ ሳይደረጉ ይቀሩና ተመልሰን እዛ ችግር ውስጥ እንገባለን። ይሄ ትክክል አይደለም። እንደ ህዝብ እንደ መንግስት ቆም ብለን በስክነት ማሰብ ያለብን በጥልቀት ማሰብ ያለብን ይሄ ነው። ነበር አገኝ ባለፈው ዓመት ያየነው ነገር ባለፈው 2-3 ዓመት ያየነው ነገር ኢትዮጵያ ውስጥ ነበር አገኝ መልሶ መታየት የለበትም። ይሄን ብለን ነው መስራት ያለብን። ሌላው እኔም ብያዋለሁ፣ ኃይሌም ብሎታል። ኢትዮጵያ ውስጥ ያለው ችግር በአንድ ጀንበር የሚፈታ ችግር አለ። በአንድ አካልም የሚፈታ ችግር አለ። ውስብስብ ነው፣ ጥልቅ ነው። አይደለም አንድ አካል ሁላችንም ተረባርበን ሰፍተነው ለመፍታት ከባድ ነው። ግን እንዲህ ሲባል ደግሞ እንዲህ አይነቱ አስተሳሰብ የጊዜ መግዣ መሆን የለበትም። የጊዜ መግዣ መሆን የለበትም። እንዲህ እየተባለ ብዙ ጊዜ ተደርሷል። ግልጽ ነው አባባሌ። ጊዜ የሚወስድ ቢሆን አድካሚ ቢሆን በአንድ ጀንበር የማይፈታ ቢሆን ዛሬ ግን ተጀምሮ መታየት አለበት። አቅጣጫው በትክክል መቀመጥ አለበት። እያንዳንዷን ዕለት፣ እያንዳንዷን ሳምንት፣ እያንዳንዷን ወር በተጨባጭ እየተጠቀምንባት መሆኑን ማሳየት ይችላል። ሂደቱ ወሳኝ ነው። ያን እያደረገ መንግስት ህብረተሰቡ ያን እያደረገ ለምን 10 ዓመት አይፈጅም? ችግር የለውም። በ10 ዓመትም አስተማማኝ የሆነ መሰረት ላይ ካስቀመጥ ነው ትልቅ ነገር ነው። ዋናው ነገር ነው ለመናገር ሁሉም ችግር በዚህ ትውልድ ፈተን ለመጨረስ አይደለም። ቢያንስ ግን ጥሩ የሆነ መሰረት ይሄን ነገር አስቀምጠን ለልጆቻችን ማስተላለፍ ከቻል ከትልቅ ታሪካዊ ተወቃሽነት እንድናል። የቅንነት አስተሳሰቡ ስለዚህ ይሄ ጊዜ ይወስዳል፣ በአንድ ጀንበር አይሆንም የሚለው ነገር ይሰማበት ይገባል። የጊዜ መግዣ መሆን የለበትም። ነገሮችን የማዘጊያ መሆን የለበትም። አንዱ ነው። ሌላው ሁልጊዜ የሰላም ጉዳይ ስናስብ በደንብ መሰመር ያለበት የውስጣችን ጉዳይና የጎረቤቶቻችን ወይም የውጭ ጉዳይ ተያያዥ መሆኑን ጊዜ ማየት ይቻላል። ማንም ሰው ቤት ውስጥ ጎረቤቱ ሰላም ከሌለው ሰላም አይገኝም። ሌሊት እየተደባደቡ የሚያድሩ ባልና ሚስት ጎረቤት ካለህ አንተም እንቅልፍ አትተኛም። አሁን ኢትዮጵያ ውስጥ የውስጥ ጉዳያችን ሰላም ማግኘቱ ለጎረቤቶቻችን ሁሉ ይጠቅማል። ዓለም ኢትዮጵያ የሚጠብቃት ከራሷ ሰላም በላይ ለአካባቢው ሰላም ታመጣለች። ሚናችን እንደዛ የሚጠብቅ ኢትዮጵያ ሰላምና መረጋጋት ካጣች፣ ኢትዮጵያ የመፍረስ አደጋ ውስጥ ከገባች ኢትዮጵያ ብቻ አይደለች ትፈርስ። በሁሉ እንጂ ቀውስ ውስጥ ነው። እነሱ ውስጥ ያለው ችግር ካልተፈታ እኛ የፈለገው በውስጥ ችግራችን ላይ ስራ ብንሰራ ያጣጣለኛል ተርፋ። ስለዚህ ይሄን የሰላም ጉዳይ ከውጭና ከውስጥ ጋር አጣምሮ የማየት ጉዳይ ትልቅ ቦታ ሊሰጠው እኔ አንዱ አዲሱ ጠቅላይ ሚኒስትር በቀደም ንግግር ሲያደርጉ ከወደድኩት ንግግር ከማድረግ ንግግር አንዱ የኢትዮጵያንና የኤርትራን ጉዳይ ትኩረት ሰጥተው ማንሳታቸው። ሲያነሱትም ደግሞ እንደ ጎረቤት ሀገር አይደለም ያነሱት፣ በደንብ በታሪክ የተሳሰርን ነን ብለው ያነሱት። ጎረቤቶቻችን ጋር ሰላም ማናገኝ ከሆነ የውስጥ ሰላማችንን አስተማማኝ ዋስትና ሊኖረው አይችልም። የሰላም ጉዳይ ተጣምሮ ነው መሰራት ያለበት። እኔ እንደ ትውልድም በተለይ ደግሞ እንደ ኢህአዴግ በዚህ ዘመን የተሰራው ትልቁ ታሪካዊ ስህተት የኢትዮጵያና የኤርትራን ሕዝብ በሚመለከት የተሰራው ስህተት ትልቅ ስህተት ነው የተሰራው። በእኔ እምነት በማንኛውም ሁኔታ ይሄ ትውልድ ይህን ችግር ለሚቀጥለው ትውልድ ማስተላለፍ አለበት ብያለሁ። ይህን ችግር እንዳመጣ ነው እዚህ እንዳደረስ ነው እኛው መፍታት አለብን ብዬ አስባለሁ። እውነቱን ለመናገር ከባድ እንደሆነ ይገባኛል፣ አስቸጋሪ እንደሆነ አሁን እዚህ ያልከው ማጠናከሪያ ልጨምርልህ። እነዚህ ሁለት ኮሪያዎች አሁን በጣም እንደ ጠላት የሚፈላለጉበት ወይ አይታችሁታል? ሁለት ኮሪያ ወይ ነው። እኛ ከዚህ በፊት እንዳቋረጥኩኝ ነገር ከምለው ነገር እቺ እንትናችን ሌላ እንዳይጠልፍብን ሌላ ውጪ እንትኖች ድንገት አሁን እኛ እንግዲህ ጀመርናቸው በርካታ ነገሮች አሉ። አሁን የሰው ኢንተረስት ነክተናል ብለን አሁን ንበልና ኢንተረስቴ ነው ብላ ግብጽም የራሷን እንትን እያለች ፍራቻ ነበር በዛ ጊዜ። እነዚህ ሰዎች አተይንተር በጉዳያችን በውስጣችን
በእውነት ትልቅ ሰክሰስፉል እንትን የተደረገው ልንገርህና በዚህ ባለፈው ጊዜ ሰው አላወቀውም እንጂ ኢትዮጵያ እውነትም በቃ የውስጧን ጉዳይ እኮ በራሷ የምትፈታ ህዝብ እንደሆነች አስታውቃለች። እዚህ ላይ ምንድን ነው ከዚህ ጋር ከባድ እንደሆነ ይገባኛል። እውነቱን ለመናገር ምኞቴን ነው የምናገረው። አይዊሽ ብዬ ነው የምናገረው። ከባድ እንደሆነ አስቸጋሪ እንደሆነ ይገባኛል። አሁን የአዲሱ ጠቅላይ ሚኒስትር የመጀመሪያ የውጭ ጉብኝት የት ሆን ብለህ ብትጠይቀኝ አስመራ ነበር። እንደዚህ አይነት ደፋር ነገር ማሰብ መቻል አለብን። ኢየሱስ ክርስቶስ እኮ ሳንቲምን ነው የፈሰበት። ዛሬ እኮ እሱ ዋዜማ ላይ ነው አይደል ያለ ፍቅር ነው ኢትዮጵያ በታሪኳ የቀይ ባህር ባለቤት ነበረች አይደል? 1500 ኪሎ ሜትር የባህር በር የነበራት ሀገር ነች። እዚህ በቅርብ ርቀት ለቀይ ባህር ተቀምጠን ዛሬ 9-10 ሀገሮች የቀይ ባህር ባለቤት ሆነዋል፣ ተቆናጠዋል። እኛ የለም። የወደፊቱ ትውልድ እንዴት ነው የሚያየን? እንደ ትውልድ ይህን ጥፋት ያጠፋው ኢህአዴግ ነው አይደል? ግን እውነቱን ለመናገር እኔ የኢህአዴግ ነው ብዬ ማቆም ፈልግ የትውልድ ውድቀት ነው፣ የጋራ ውድቀታችን ነው ብዬ ነው የማስበው። ስለዚህ ይሄ የሰላም ጉዳይ በጣም ወሳኝ ጉዳይ ነው። ወሳኝ የሚሆነው የአካባቢውን አጠቃላይ ህልውና የሚወስን ጉዳይ ስለሆነ ነው እና አዲሱ መንግስት ይሄ ወደ ሰፊ ሆኖ ለሰላም የሚከፈለው ዋጋ ስልጣን የሚያሳጣ እንኳን ቢሆን ሰየው ቀበለዋለሁ የሚልበት ደረጃ ውስጥ መሄድ አለበት። እንደው ከዚህ ጋር አያይዛችሁ እንትን ነው የውጭ ኃይላት በተለይ ሀገር ውስጥ ቢገቡ ምን ሊፈጥሩ ይችላል? እነ ሶሪያን እና ሌሎችንም አካላት ማየት እንችላለን። ከዚህ አንጻር ያነሳችሁት ሀሳብ ገንቢ እንደሆነ ይታወቃል። እንደው እያጠቃለልን ነው እንምጣና አሁን በዓል መሆኑ ይታወቃል። ህዝበ ክርስቲያኑ እንግዲህ ማማት ላይ ነው ያለው ወይም ደግሞ ዛሬ ስቅለት ነው። እንደው ከዚህ ጋር አያይዛችሁ ከዚህ በፊት እንደው አሳጥራችሁ ልትነግሩኝ ነው የእናንተ የልጅነት ቆይታ ምን ይመስል ነበር? ይሄ የእርስ በርስ የመኖር አሁን እኛ ቤት ይበላል እዛ ቤት ይበላል ምንድን ነው የሚያሳየው? ይሄ ዛሬ ያለው የምትለው እንደው አሳጥራችሁ ልትነግሩኝ ነው። ካለቀ ታደርጃለህ እንግዲህ የውጭ ሰዎች ቢገቡ ያልከውን አንድ ያጠራርግ ለመሳተና እነሱ ማይገቡ የራሳቸውን ኢንትረስት ነው። በቃ የሚያንተ ኢትዮጵያ ስለሚወዷት ኢትዮጵያ በቃ ናይስ ወዳጅ ስለሆነች አይደለም የሚገቡ የራሳቸውን ኢንትረስት በምንድን ነው ስፖኪ ዋር ነው ምናምን እንደሚባል እዛ ፕሮክሲ ዋር አድርገው ነው የሚወጡት እንጂ እውነት አሁን የመን እንትና ሳውዲ አይደል አይደል? እውነት የመኖችን ነፃ ለውጥ አይደል? እሱ ነውና ስለ ዓመት በዓል ስንል እኔ ያደኩበት እስላምና ክርስቲያን አብረን አይደል ስናከብር እኮ አሁን እየተከበረ ነው። የሙስሊም በዓል ሲሆን የክርስቲያን ማብሮ የሚያከብረው ሰው እኮ አንተ ሙስሊም ነህ ስራ ገባ አንተ ክርስቲያን ነህ ዛሬ በዓል ሙስሊም ነው ስራ ገባ አይባልም አይደል? ሁላችንም ሁሉ የምናከብረው ስናከብር እኮ በውስጣችን እኮ ነገራችን ላይ ይሄ አሁን ሰሞኑን ወደ ፍቅር ህዝቡ የተመለሰው በፊትም ፍቅር ስላለው ኦፍ ኮርስ ጠቅላይ ሚኒስትራችን የተናገሩት ንግግር ወደ ፍቅር ወደ ሰላም ወደ አንድነት መልሶናል። ግን በፊትም ህዝቡ አንድነት ፍቅር አብሮ የመኖር ባህሉ አለ አትደረሻ ውስጥ ስላለን በማር ጊዜ እንዴ ምን በየቤቱ በቃ እንትን እኮ ነው ብላልኝ ጠጣልኝ ሳትበላ ሳትቀር ግን ያኮርፋል የፍቅር ነው እና ይሄ ባህል ይቀጥላል ወደፊት አሁን ያለ ነው። ግን ያው እንግዲህ አሁን ኑሮ ትንሽ እንትን እየሆነ ስትመጣ ከተሜነቱ እንትኗም ገለጥ እንትኗም የራቀች ትንሽ ጋር ዘመናዊነት የሚያመጣው ፖይንት ነው። በአጠቃላይ ግን እኔ ትንሽ ስጋት ወደፊት ከሚሆነኝ አንዱ ህዝቡ ቁጥራችን በጣም በከፍተኛ ደረጃ እያደገ ነው። ስለዚህ ጥንቃቄ ልናደርግበት እርግጥ ይህንን ዛሬ ለክርስቲያኑ ለሙስሊሙ ስነግር ትክክል አይደለም። እንደ ሙስሊምና እና እንደ ክርስትና ህዝቡ ቁጥር በዛ ብሎ በእግዚአብሔር የተሰበከውን ብዙ ተባዙ ምድሩን ሙላት የሚለውን አንተ የማንህና ነው የሚለው ስለዚህ እሷ ላይ ትንሽ እንደው ወደፊት ብናደርግበት የዚህ ለማለት ነው። በአጠቃላይ ግን የዘንድሮ የፋሲካ በዓል የምናከብረው መላው ክርስቲያን ወገኖችን በሙሉ መልካም በዓል አሉ። የደስታ የፍቅር የሰላም የወዳጅነት እንዲሁም ደግሞ አብራችሁ ለዘላለም ኢትዮጵያ የምትኖርበት እናንተንም ለዘላለም ቤተሰብን እንዲሁ ተዋዳጅ ተፋቃችሁ የምትኖርበት ያድርግ ነው ብለው አመሰግናለሁ። እሺ አቶ ልደታ ኃይሌ ብሎታል። አሁን ይሄ እንግዲህ ባለፉት 2-3 ዓመት ያለፍንበት ነው የታሳስበው ሩቅ አይደለም። አሁን የዛሬው የደፈንበት ነው የታሳስበው እንደገና ሀገሩ ደግሞ በዚህ ደረጃ ተረጋግተው ሳየው አንዳንድ ጊዜ የሆነ ያለውን ነገር በጭንቅላት ነገሮችን ዝም ብሎ አስቦ መድረስ በጣም ከባድ ነገር ነው እና አሁን በሶማሌ ኢትዮጵያ እና በኦሮሚያ መካከል ተፈጥሮ የነበረው ግጭት ምን ያህል ከባድ እንደነበረ ምን ያህል ሰው እንደተሰደደ እንዳለቀ ስታይ አንዳንድ አካባቢዎች የነበረው የአካባቢያዊ ስሜት አንዱን አገር ሀዲል ውጣልኝ የሚለው ነገር ስታይ በየዩኒቨርሲቲው በታሪካችን አይተነው በማናውቀው ደረጃ ሰዎች በብሔር ማንነታቸው መገዳደል ሲጀምሩ አብረው መነጋገር አልችል ሲሉ ስታይ አስተሳሰባችን ላይ ይህ ሀገር ፈርሷል ትላለህ። ፈርሷል ግን ምን አቆየው? ምን እንደገና ወደ መዳን አመጣው ብለህ ስታስብ ከዚህ ነው ማለት ነው። ይሄ ዝም ብሎ አይደለም። ልዩነት ብቻ አይደለም እዚህ ሀገር ያለው ልዩነትን በብዙ እጥፍ የሚሻገሩ አንድነቶች፣ ትስስሮች ስላሉ ነው። ይሄ ሀገር ዝም ብሎ በቀላል አይደለም የተገነባው። ዝም ብሎ ይሄ አይደለም። ይሄ እንደ ፖለቲከኞቹ ቢሆን እንደኛ ስህተት ቢሆን እንደኛ ክፉነት ቢሆን ይሄ ሀገር ኖር አለበት ማለት ነው። እውነቴን ነው። ያስተሳሰረው ባህል አለ፣ እምነት አለ። የዚህ ሁሉ ውጤት ይመስለኛል እና እኔ በእንዲህ አይነቱ የባህል ወቅት ይሄን ነው ማሰብ ያለብን፣ ይሄን ነው ማጠናከር ያለብን። አገር ምንም ትክክል ነው። የሰው ልጅ ከህይወቱ ቀጥሎ እኔ ሊያጣው የሚችለው ነገር አገር ነው የማስበው። አገር ከሌለ ምንም ነገር የለም። ቀላል እንዳይመስለን ዛሬ የሶሪያ ዜጎች፣ የየመን ዜጎች የመኖችን እዚህ ቦሌ ሄደን ማየት እንችላለን። አሁን በእኛ አገር ምን ያህል አገር የሌለው ነው ሲኖር ይመስላል። ከዛ በላይ ሞት ያለ አይመስለኝም። ከዛ በላይ ማጣት ያለ አይመስለኝም። ስለዚህ ይሄን ቦንድ ይሄን እንዲህ አይነት አደጋ ሁሉ ተፈጥሮ አገሩ ፈረስ አለቀለት ብለን ከሰጋን በኋላ እንደገና እንደዚህ ሲያንሰራራ ምን ያለ ምክንያት አይደለም። የነበረ በደንብ ያስተሳሰረን ባህል ታሪክ በደንብ አጥንት የተገነባ ነገር ስላለ ይሄ መጠናከር አለበት። ስለዚህ የሃይማኖት አባቶች በእንዲህ አይነት የበዓል ጊዜ ትኩረት ሰጥተው ማድረግ ያለባቸው ህዝቡም ከጎረቤቱ ምንም በዘር ሳይለያይ በእምነት ሳይለያይ አንድ ህዝብ ነን የጋራ ጣፈንታ ነው ያለን ብሎ መተሳሰብ መተጋገዝ ያለበት ይመስለኛል። እና እኔም ዓመት በዓሉ የፍቅር የሰላም እንዲሆን እመኛለሁ። ከልብ ነው የማመሰግነው። ሁለታችሁም እንግዶቼ ሻለቃ ኃይሌ ገብረስላሴ እንዲሁም አቶ ልደቱ አያሌው እዚህ ዋልታ ስቱዲዮ ድረስ መጥታችሁ ለሰጣችሁን ገንቢ የሆነ አስተያየትና ማብራሪያ በተመልካቾች ስም አመሰግናለሁ። ተመልካቾቻችን እንግዲህ እንዳጠቃላይ ከሁለቱ እንግዶች